ሰላም ዩቲዩብ ቻናል ቤተሰቦች እንደምናችሁ? ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ እየላችሁ ብቅ ያሉት እስከዛሬው በተለየ ሁኔታ ነው ማለት ነው። ዛሬ እየላችሁ የመጣሁት ፍሬሽማን ቆይታ እንዴት ነው ስንገባ አዲስ የሚሆንብናለን እና ለእናንተ እንዴት ነው ግቢው ጋር መላመድ የሚችለው ብዙ ነገሮች አሉ፣ ውጣ ውረዶች፣ እነሱስ ምን ምን ናቸው፣ እነሱስ እንዴት መውጣት አለብን የሚለው እናያለን። ሁለተኛ ደግሞ እንግዲህ የምናየው ሲነር ተማሪዎች የሚሆኑ ፍሬሽማን ተማሪ ሁሉም ከመጀመሪያው የምትማሩበት ነገር አለ። አንድ ተማሪ እንግዲህ በዛሬው በአሁኑ በኢትዮጵያ በሀገራችን ስትራቴጂ እንግዲህ አንድ ተማሪ ወረቀት ብቻ ዲግሪ ይወጣ ትንሽ ያስቸግራል። ምንም ነገር ያው ተቀጣሪም ከመሆን በራስ የሆነ ነገር ከፍት ይሻላል እና ዲግሪ ይህን ብቻ ይዞ መውጣት ሳይሆን ስኪልንም ገንዘብ ይዘህ መውጣት አለብን ማለት ነው። እንዴት ነው ታዲያ ገንዘብ? ያው ስኪል ያው ራስ እዛው ስትማር ታገኘዋለህ። ግን ስኪል ለመያዝ ደግሞ በግቢ መምህራኖች ብቻ ሳይሆን በራስ ጥረት ነው ስኪል መያዝ የምችለው እና እንዴት ነው ገንዘብስ ማግኘት የሚችለው የሚለው ለሁላችሁም የሚሆን ነው። መጨረሻ አካባቢ እነግራቸዋለሁ ማለት ነው። ከዚህ ቪዲዮ መጨረሻ ላይ እሱን ሁላችሁም በጥሞና ተከታተሉ። አሁን እንግዲህ ወደ ዕለቱ ፕሬዘንቴሽን እሄዳለሁ ማለት ነው። እንግዲህ በመጀመሪያ እንግዲህ ፍሬሽማን እንዴት ነው? ፍሬሽማን እንግዲህ አዲስ ተማሪዎች ናችሁ የምትሆኑት ለግቢ ወይም ብዙዎቻችሁ ከቤተሰብ አዲስ ናችሁ እና የመጀመሪያ እንግዲህ የሚገጥማችሁ ናፍቆት ነው። ናፍቆት እንግዲህ ብዙ ተማሪዎች ምንም ተነጥሎ የማያውቅ ለሱቅ ብቻ ሲታዘዝ ብቻ የሚሄድ ያለ እና እሱ እንዴት ነው እዚህ መላመድ የሚችለው? በጣም ይናፋረቃል፣ ብዙ ነገር ይሆናል እና እዚህ ላይ ብዙ የምንወዳቸው ነገሮች ማጣት ከባድ ነው። የምንወዳቸውን ጓደኞች፣ የምንወዳቸውን ቤተሰብ፣ የሀገር ልጅ ብዙ አሉና ዘመድ እነሱ መለያየት በጣም ይከብዳል። ግን አዲስና ብርቅ አይደለም፣ በሁሉም ሰው የተለመደ ነገር ነውና አንድ ነገር ለማግኘት የምትወደው ነገር ምሳሌ 3 የምትወደው ነገር ለማግኘት ቢያንስ 2 አንድ የምትወደው ነገር ካልተውክ መቼም ሁሉንም ላሟላብት የሚሆን ነገር አይደለም። አንዱን ነው የምታሟላውና ናፍቆት ነው አንድ የመጀመሪያው። እሱን ደግሞ ያው በሚሆነው መቻል ይኖርባችኋል። ሁለተኛ ደግሞ ምግብ ላይ ነው። ምግብ እንግዲህ ማዘሯ ተነሳ ቡኪዬ ቁርስ ደርሷና ብላ ምናምን የሚባል ነገር የለም ማለት ነው። እና እዚህ ላይ አንተ በጧት ተነስተህ ሰልፍ ይዘህ ካልተጠቀምክ ቁርስህን ካልበላ ሲሞረሙሩ ይውላል ማለት ነው። ከባድ ነው እና ለዛ ደግሞ ራስህ በጧት ተነስተህ ቁርስህን መብላት ይኖርብሃል ማለት ነው። ምግቡ ደግሞ ትንሽ ያስቸግራል። ያው ትንሽ ባልቴት የሌለበት ግቢ የሚመስለውም በጣም ከባድ ነው። ምግቡ በጣም ያስጠላል። ገና ሽሮ ነው ተብሎ የሚመጣልህ እንጃ ሊጥ ነገር አለ በለው እንደዛ ይመጣልህ፣ ጨው የሌለው ሊጥ በለው እና በጣም ከባድ ነው። እንደዛ ነገር የሚቀርበውና እሱን ደግሞ ያው ብዙዎቻችሁ ትንሽ የቤተሰብ ችግር የለባችሁ ደግሞ በመጀመሪያ ፍሬሽ እንደመሆናችሁ ትንሽ ገንዘብ ታወጣላችሁ። 500 ብር ገጭታችሁ ከውጭ ትበላላችሁ። ይሄማ ሊበላ እያላችሁ እስከምትለምዱ ማለት ነው። ግን ያው ልመዱት፣ ይለመዳል። ግን ምላችሁ በዚህው ግቢ ስትመጡ በሶ ነው ይዛችሁ የምትመጡ። በሶ ያው ቆሎ ምናምን ብለን እንኳን ኩኪስ ምናምን ቶሎ የሚያልቅ ነው። ግን በሶ ይዛችሁ መጡ። እስከ 4 እስከ 5 ወር መጠቀም ትችላላችሁ። ያው እንደ ያመጣችሁ መጠን ቢሆን ኖርማል ነው። አብዛኛው ግን በጣም በረሃ ቦታ ከሆነ እስከ 3 ወር። ከዛ በኋላ ግን ያው በሱ ብዙ ጊዜ ጨው አልተደረገበት እንኳን ምንም አይልም፣ ግን ይተላል ይባላልና እስከ 3 ወር ድረስ ኖርማል ነው መጠቀም። ምሳሌ እንደ ወሎ ዩኒቨርሲቲ፣ እንደ ኮምቦልቻ ከሆነ፣ እንደ አስመራ ዩኒቨርሲቲ ከሆነ እንደዛ ከሆነ ሰመራ ዩኒቨርሲቲ ማለት ነው። እንደዛ ከሆነ ትንሽ እስከ 3 ወር ድረስ የሚሆን መጠኑን ትንሽ ቀነስ አድርጋችሁ ትመጣላችሁ ማለት ነው። ነገር ግን ወሎ ዩኒቨርሲቲ ደግሞ ኮምቦልቻ ካልሆነ ደሴ ጢጣ ከሆነ ደግሞ ያው ትንሽ ብርድም ስላለው ኖርማል ነው። ደብረ ብርሃን ዩኒቨርሲቲ እንደዛ ከሆነ እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። እስከ 6 እስከ 7 ወር መጠቀም ትችላላችሁ። ያው በሱ ግን ግድ ነው ይዛችሁ መጣት ይኖርባችኋል ማለት ነው። ደግሞ ቸካይ ከሆናችሁ አንድ ተማሪ አጥኒ ከሆነ በጣም ነው የሚያርበው። 11 ሰዓት እስከ 1 ሰዓት ነው ምግብ ያለው። ከዛ በኋላ ይዘጋል። እንደ እናትህ ቤት 2 ሰዓት ተኩል እንዲዝ አይደለም መብላት አትችልም። ያው ቴካዊ መውጣት መጠቀም ትችላለህ። ነገር ግን ደግሞ ቴካዊ ስታወጣው ግቢ ምግብ በጣም ያስጠላልና ወደ የሆነ ሰው ታይፎይድ ነው የሚያስይዝህ። በጣም ከባድ ነው፣ ለጨጓራ በሽታ የሚያጋልጥህ እና ያው ትኩሱን ትንሽ የግድ ያንኑ ጠዲያት ባይኖረውም መጠቀም ይኖርብሃል ማለት ነው፣ ወይም መጠቀም ይኖርብሻል። እና ለዛ ደግሞ ለመጠቀም ደግሞ ያው ትንሽ በሶ ይዘህ መጥተህ አጥኒ ካወንክ 5 ሰዓት 6 ሰዓት ላይ ሲመረምሩት ደግሞ በሶ ትጠጣለህ። ካለበዛ ተጣጥፈህ መቀመጥ ወይም መተኛት ነው። እንቅልፍ የማይመጣ ማጥናት ደስ አይልህም፣ ትታጣጠፋለህ ማለት ነው። ሁለተኛ ደግሞ ምንድነው የሚለውን ስንል ደግሞ ሶስተኛ ምንድነው የሚለውን ጓደኛ መረጣ ላይ ነው። ጓደኛ እንግዲህ መረጣ ላይ በጣም መጠንቀቅ ያለባችሁ መጀመሪያ ሰውየውም ስቀርቡት ምንድነው ሰውየው ሱስ አለበት ወይስ ጨባሽ ነው ወይስ ዘረኛ ነው የሚለውን ታጠራላችሁ። ሱሰኛ
ዘረኛ እና ጨባሽ ከሆነ ግን በጣም ደግሞ ዘረኛ ከሆነ ግቢ ላይ በጣም እሱን በሚሊየን ማይል መረቅ ይኖርባቸዋል ማለት ነው። በጣም ከሚገባው በላይ መረቅ ይኖርባቸዋል። እንደዚያ ዘረኛን ሰውና ግቢ ላይ በጣም ከባድ ነውና እሱን መራቅ ይኖርባቸዋል። ደግሞ ጓደኞቻችሁ ግን ዶርም ላይ በጣም ታማኝ አንድ ጓደኛ ካለ በቂ ነው። ታማኝ ጓደኛ ካገኛችሁ በጣም ብዙ ልጆች አሉ፣ ጥሩ ሰው ቢባል በጣም ደግሞ መጥፎም ልጆች አሉና ከነዛ ያው እስከምትላመዱ ከተላመዳችሁ በኋላ ግን ተናፈቃላችሁ። አሁን ቤተሰብ አብራችሁ የምታድሩት አብራችሁ ተበላላችሁ፣ አብራችሁ ተበላላችሁ ማለት ነው። ግን ስትመርጥ እዚህ ላይ በጣም ሙሉ ለአንተ የሚመችህን በጣም ሸካይ ዝም ብሎ ሌትም ቀንም ላይበራሪ የሚሆን ከሆነ ያ ጓደኛ ይሆናል። ጥሩ ነገር የሚያራምድልህ መሆን አለበት። በሚያነብበት ሰዓት ያነባል፣ በሚተኛበት ይተኛል። ሌላም ስራ ደግሞ ትንሽ ተፍ የሚል ኦንላይን ስራ ነገር እንደዚህ የሚል ጓደኛ ካለ እሱን ግን ማለት ብትጠጉት ይጠቅማቸዋል ማለት ነው። እንግዲህ አራተኛው ምንድን ነው የሚለው ደግሞ ሱስ ነው። ሱስ እንግዲህ በአብዛኞቻችን የግቢ ተማሪ እንደ አብዛኛው ስቴጋ 50% ማለት የሚቻላል፣ ግን እንደ 40% ያሉ በጣም ሱሰኛ ነው። በአራቂ ሊሆን ይችላል። አራቂ አሁን የተዘጋልን ነው እንጂ ጫት ሊሆን ይችላል። በጣም ከባድ ነው። ብዙ ነገሮች አሉና እሱ እንዴት ነው እንግዲህ የምንከላከለው የሚለውን ያው እዛው ካለመዳችሁ እዚህ በአንዳንድ ጓደኛ ከመጀመሪያው ስትመርጡ እነዚህ ከቃሚ ሊሆን ይችላል። ያው ከሱሰኛ ብየዋለሁ። ከጨባስ ከዚህ ከዘረኛ ከራቃችሁ ከዚህ መራቅ ትችላላችሁ ማለት ነው። አብዛኛውን እዚህ ግቢ 40% በላይ የሚሆነው ማለት ነው ቤተሰብ እያስላከ ለምንም ለሚጠቅም ነገር አያደርገውም። ጫት እየቀመበት፣ መጠጥ እየጠጣበት፣ ሲጋራ እያጨሰበት ነው በጣም ብዙ የምታዩት እና እንደዛ ላለመሆን በጣም መጣር ይኖርባቸዋል። ያ ተማሪ አሁን ሲወጣ ምንም ባዶ ነው የሚወጣው ማለት ነው። ምንም ነገር ይዞ የሚወጣው ነገር የለም። እና ሌላኛው ደግሞ መወዛገብ ይኖራል። ሪሚዲያልም ያው አሁን ዘንድሮ ይኖር አላውቅም። ፍሬሽ እና አስራሁለተኛ ክፍሎች ደግሞ አሁን የገባችሁ ነው እና በእናንተ መወዛገብ በጣም ይኖርባችኋል። ትክክል ነው። መወዛገቡ እንዴት ነው የምንወዛገበው የሚለው ስናይ ደግሞ ምሳሌ ያው እኔ በመጀመሪያ ዓመቴ በጣም እንኳን በሁለተኛ ዓመቴ መሳሳት ነበረ። እኔ ደግሞ የሚገርመው ከአንድ ዶርም ማለት ከአንድ ብሎክ ወደ ሌላ ብሎክ እንቀያየራለን ከመጀመሪያ ወደ ሁለተኛ መስሎና የኔ ዶርም ነው ብዬ ቁጥር ሳላይ የሚል ዶርም ከፍተና ስገባ ሌላ ሆኖ አገኘዋለሁ። እንግዲህ እስከ 8ኛ ፎቅ ድረስ የሚወሩት ከዛ እንግዲህ ወደ 80 ዶርም በላይ አለ ከዛ ብሎክ እና ከአንዱ ገባሁላችሁ አንዱ ትገባላችሁ። የዛ ሰዓት ብዙዎቻችሁ ያው ቁጥሩን ይዛችሁ ስንተኛ አእምሯችሁ ሌላ በቃ ቴንሽን ሳትሆኑ በብዙ በፈተና መሆን ይችላል። ቴንሽን ሳትሆኑ በሚካሄዳችሁ ያው ያን ያህል ላይጠፋችሁ ይችላል። አብዛኛውን ደግሞ ፍሬሽማን ተማሪ አጠራጣሪ ያለች መንገድ አጫጭር መንገድ እያለች በአቋራጭ መሄድ ሲገባው በረዝሙ ይዞራል ይጠፋኛል እያለና ያው እስከልም ጥሩ ነው። ግን ብዙዎቻችሁ ደግሞ ያው በፎቶ የሚይዙ አሉ መንገዱን ይጠፋል እንደ ያው ማለት ነው። ያን ያህል ግን ችግር የለውም። ብዙ ያን ያህል የሚያወዛግብ ነገር የለውም። ያው አዲስ ኢኮኖሚ እንዴት ነው አጠናኑ ተማሪውን ስታዩት ላይብራሪ ሲገቡ 3 ተማሪ ታገኛላችሁ። መልሳችሁ ደግሞ ካፌ ስከዱ ደግሞ በሰልፍ የኔ ያህል ለአንድ ዲያቡና ለአንድ ሼህ የኔ ያህል እንዴት ሰልፍ ይሆናል? በጣም ግራ ይገባችኋል እና ሰልፍ በጣም ይኖራል። እሱን እንግዲህ ታዩታላችሁ። ደግሞ ፈተና ስትደርስ ደግሞ ይገባችኋል። ግማሹ ዋይፋይ አዳር ያድር ታዩታላችሁ። ግማሹ ደግሞ 24 ሰዓት ሲያጠና ፈተናዋ ስትደርስ ላይብራሪውም 3 ወንበር ተማሪ ብቻ የነበረ ላይብራሪ ደግሞ ከአንድ ወንበር ለ3 ስትቀመጥ ስታዩ የዛ ሰዓት ይገባል እንዴት እንደሆነ ማለት ነው። ግቢ ላይ እንደዛ ነው ላይፉ። ፈተና ሲደርስ ሁሉም ይይዛል፣ ፈተና ሳይደርስ ሁሉም ይዝናናል። እንደዛ ነውና ግን ያው ተዝናኑ ስላችሁ ዝም ብሎ ባልሆነ ነገር ጊዜ ማጥፋት የለብህም። በምታጠናበት ሰዓት ታጠናለህ፣ የሆነ ስራ በምትሰራበት ሰዓት ትሰራለህ ማለት ነው። የሰው ልጅ እንግዲህ ስንት 1 ቢሊዮን ኒውሮን ተሰጥቶናል። 100 ሚሊዮን ኒውሮን ተሰጠን። ግን እያንዳንዷ ኒውሮን አንዳንድ ፋብሪካ መገንባት ትችላለች። ግን እኛ እየተጠቀምንበት አይደለም አእምሯችንን። እንዴት ነው የምንጠቀመው? ምንም እየተጠቀምንበት ለምና በአንዷም እንኳን አልተጠቀምንበትም። ከተጠቀምን ግን ብዙ ስራ ግቢ ውስጥ መስራት እንችላለን። ትምህርት ብቻ አይደለም። እና እንግዲህ ወደ ሌላኛው ስናይ ደግሞ እንዴት ነው የምንማረው ግቢ ላይ የሚለው ስናይ በጣም አስጠሊታ ነገር ነው ይመስላል። እንደ ሃይ ስኩል አንዱ መምህር በየ40 ደቂቃ የተቀያየር የሚገባ እንዳይመስላችሁ። እኔ ፕሪፓራቶሪ በየ40 ደቂቃ የሚቀያየር እንዳይመስልህ። በቀን 6 ትምህርት ብቻ የምትማረው በቀን በቃ 2 እስከ 3 ነው በዛ ቢባል ግን አንዲ ነው። ከ2 ሰዓት ተኩል እስከ 2 ሰዓት ከ10 አንስቶ እስከ 5 ሰዓት ከ45 ምናምን ዘግቶ ይውላል በአንድ ትምህርት ብቻ። እንዴት ሊሆን ነው የምትለው? በጣም ያስጠላል። አስጠሊታ ነገር ነው። ያው እሱን ደግሞ ያው እንደማንም ትረዱታላችሁ።
አብዛኛውን ግን በመምህራኖቻችሁን ብቻ ሳይሆን የምመክራችሁ ነገር እዚህ ላይ ቪዲዮም እያያችሁ የሆነ ተግባር ስራ ካለ ደግሞ ያው ሲነሮች የምትሰሙ ካላችሁ ይሄ ተግባር ስራ በቪዲዮ መከታተል አለባችሁ። የመምህሮችን ብቻ የሸክላችሁ ስታዩ ስውጥ በሉ ናችሁ። ምንም ይዛችሁ የሚወጡ ነገር የለም። አሁን ከቤተሰብ ወይም ከሸክላችሁ አይወጡ ማለት ነው። ብዙ ሰው ስታዩት ምን ሰራጣሁኝ በኢንጂነሪንግ ምሳሌ ተመርቄ ሰራጣሁ ይላል። ምን ተግባር ባዶ ስለሆነ እንጂ ተግባር ካለው ችሎታ ካለው ትንሽ ገንዘብ ካለው ምንም ችግር የለውም። ደግሞ ገንዘብ ለመስራት ግቢ ላይ ነው። ምን ገንዘቦች መስራት ይችላሉ የሚለው ካለ ያው እኔ ማናገር ትችላላችሁ በቴሌግራም አካውንቴ መጨረሻ ላይ ደግሞ አሳውቃችኋለሁ። ኖርማል ነው፣ ችግር የለውም። ከዛ ደግሞ ያው ቅድም ያው እንዲያልኳችሁ ጠበሳ ወይም እንግዲህ ወሲብ ይለዋለው ትንሽ ስሙ ቢያስጠላኝም እሱ ላይ ትንሽ ግቢ ላይ በጣም ያስጠላችኋል። በክተራ የምትባል ነገር አለች። እዛ ላይ ስታዩት በጣም የሚያስጠላ ጉዳይ ነው። ያው በአቅማቸው ጥበቃዎች ተጠበቅን ይላሉ። ክላስ ስፔስ ከሩ ይሄዳሉ። ግን ተማሪ ፖሊሶችም የዞሩ ተቆጣጠርን ይላሉ። ግን ትንሽ ይከብዳል። ከፈጣሪም ጋር ከራሳቸውም ጋር ይጣሉ ነው እነዛ ልጆች። ግን እዛ ላለመግባት እንግዲህ ያው መጠንቀቅ ይኖርባቸዋል። ብዙ ልጆች እዛ ስታዩ በጣም ብዙ ሰው ልሽ ስትል ደግሞ ሴትየዋም በጣም ጭራሽ ሞካዊ ተማሪ ከሆንኩ በጣም ነው ትጠጋ በጣም እና ተጠግታ ደግሞ ሌላ ነገር ታስታለች። መጠጋት ማለት ሲስተር እና ብላዘር ላይ ተጠጋቸው አይደለም፣ ግን ብዙ ነገር አለውና ነው። እሱን ደግሞ መጠንቀቅ ይኖርባቸዋል ማለት ነው። ወደ ሌላኛው ደግሞ ስንሄድ ሙዲ መያዝ የሚባል ነገር አለ። ሙዲ መያዝ ደግሞ እንግዲህ በሲኒሮች ፍሬሾች እንግዲህ ሙዲ ይያዝባቸዋል ማለት ነው። እንዴት ነው ሙዲ የሚይዙብን የሚለው ስናይ ደግሞ ሽንት ቤት ወጋ ምን አዲስ ሰራችሁ ሽንት ቤት የት ነው እንግዲህ እኮ ከብሎኩ ያለ ሽንት ቤቱ ግን አጣዩት ምን እንደመጣችሁ የት ነው ስትሉት ካፌውን ላሳያችሁ ይችላሉ። የመምህራን ቢሮ ላሳያችሁ ይችላሉ። እዛ ነው ስከዱ ግን ሰው ነው ያለው እና እንደዛ ነገር ሁላ ይይዙባቸዋል ሙዲ። እና እንዴት ላጥና ስትሉ ደግሞ አውቆ በቃ አንዳንድ ሰዎች ትክክለኛ ነገራቸው ይሄን በሙሽም እንድታርግ ያዘው በጣም ቀላል እኮ ነው ምናምን ራሱ እኮ ከፍዶት ነው ያለፈው። ግን እንደዛ ብዙ ነገር በቃ ሙዲ የሚይዙባችሁ ነገር አለ። ግን አንዳንድ ጥሩ ሰዎችም አሉ እናንተ ለመርዳት ቅን ልቦና የሚያስቡ ልጆችም አሉ። ሁሉም ማለት አይደለም። ያው እንግዲህ ችግር የለም። እናንተን በተራችሁ ሙድ ትይዛላችሁና እንዳይጨንቃችሁ እዛ ሰዓት ደግሞ ስጠይቁ ሰው መለየት ይኖርባቸዋል። ይለያል የሰው ልጅ በእይታ ማለት ነው። አንድ ክፉም ሰው አለ ማለት ሙድ የሚይዝባችሁና ሙድ የማይይዝባችሁ ሰዎች በሚገባ ይለያል። እና ሌላኛው ደግሞ ከዚህ ላይ ደግሞ ያጥና ስርዓቱስ እንዴት ነው? ክላስ እንግዲህ እንደዛ ካደረጉ እንዴት እናጥና እንዴት ውጤት እንስራ የሚለው እናያለን። አንዲያም እንደ መምህራኖች እንግዲህ በጣም ኤክስፒሪየንስ የበዛበት ዲፌን አድርገው መጽሐፍ ምጥጥ አድርገው እንዲታነብ የሚያወጡ ተማሪ መምህሮች አሉ። አንድ ደግሞ ሊስት የሚሉ ርዕሱን ብቻ የሚያወጡ ሰዎች አሉ። አንዳንድ ደግሞ ኬዝ ስተዲ የሚያወጡ መምህራኖች አሉ። አንዳንድ ደግሞ ሜይናይ ዳውን ተረዲተህ እሱ እንዲሰራ የሚያደርጓሉ። እና ማንኛውን ነው ይሄ መምህር የሚከተለው የሚለውን ለማየት ደግሞ በጣም የሚያስፈልጋቸው አሁን ቴሌግራም አለ። እዛ ላይ ማንኛውም የብዙ ዩኒቨርሲቲ ጥያቄ ልክላቸዋለሁ። ፋይናል ማለት ነው። ሚዲም የተለያዩ ጥያቄዎች ልክላቸዋለሁ። እሱ ማየት ትችላላችሁ። መጀመሪያ በየጊዜው የሚወጡትን ጥያቄዎች መከታተል ይኖርባቸዋል። ያው መምህር ያስተማራቸውን ክላሶች በፊት ከሲኖሮች መጠየቅ ይኖርባቸዋል። እንዴት አይነት ነው ጥያቄ አወጣጡ፣ እንዴት ነው የሚቆጣጠረው የሚለውን መጠየቅ ይኖርባቸዋል። እና ሁሉም ሽንት አድርጋችሁ ኮንሴፕት ከሌለም ከባድ ነው እና እንደዛ ላለመሆን መጠየቅ ይኖርባቸዋል ማለት ነው። አንዳንድ መምህራኖች ኮንሴፕት ጥያቄ ሲያወጡ የሚጠይቋቸው ጥያቄ የሚሰጡት ለመምህሮቹ በጣም የሚያወዛግብ ሊሆን ይችላል። ስለዚህ በኮንሴፕት አንተ ቪዲዮም እያያችሁ መከታተል ይኖርባቸዋል ማለት ነው። ኮንሴፕት መረዳት ይኖርባቸዋል። በኮንሴፕት ከሆነ ኬዝ ስተዲ የሚባለው ነገር ነው ትንሽ የሚያስቸግረው። ያው እሱንም የግድ በቪዲዮ በምንም መሄድ ይኖርባቸዋል ማለት ነው። እሺ እናም እንግዲህ ስታጠኑ ደግሞ ጊዜያችሁን በአግባቡ መጠቀም ይኖርባችኋል ማለት ነው። ጊዜ አጠቃቀም ላይ ብዙ ተማሪ እንግዲህ በጣም ነው የሚያጠፋው። ዝም ብሎ ቲክቶክ ላይ ይውላል ምንም ነገር ለማይጠቅመው። እነዛ ቲክቶክ እኮ ለምታይላቸው ሰዎች ለነሱ እኮ ቲክቶክ የሚሰሩት እኮ እየጠቀማቸው ነው። ግን ቲክቶክ ይኸው ሰው ለምን እንደሚጠቅመው እኔ እንጃ። ደግሞ አጫጭር ቪዲዮዎች አእምሮ እንደሚያጠቡ የታወቁ ናቸው። አእምሮን ያፈዛሉ የታወቀ ነው። ግን ይሄን ሁሉ ሰው አንድ ሰው ዝም ብሎ ቲክቶክ ላይ በጣም ይውላል እዛው በየቀኑ። አንዳንድ ጊዜ ሲደብረው ብቻ መገባ እኮ ኖርማል ነበር። በየቀኑ ነው እኮ የሚገባ ሰው 24 ሰዓት ነው የሚከታተለው። እና ትንሽ ደግሞ ጊዜ ላይ በጣም ብዙ ተማሪ እዚህ የሚያዋለኝ ኳስ ላይ ደግሞ ኳስ ማለት ለመዝናኛ የሚጠቀሙ አሉ። በዛ ችግር የለውም እሱ ቢጠቀሙ። ግን ኳስ በጣም ዲፕ ብለው የተለያዩ ኳስ እያዩ ክላስ ካገቡ በኋላ የሚገርመው ነገር ክላስ ነው የሚከታተላሉ። ላቲን ዳንስ ብቻ ገብተው እንግዲህ
ዘ ቦዲ ኢዝ ፕሬዘንት ዘ ማይንድ አብሰንት የሚባል ነገር አለ። እንደዛ ያወሉት እና ማይንዱ ግን የለም ያለው ወደዛ ነው። ቦዲን ፕሬዘንት ብቻ አድርጎ ለአቴንዳንስ ብቻ የሚገባ ተማሪ አለ። እንደዛ ግን መሆን የለባችሁም። የመጣችሁ ለትምህርት እንደመሆኑ ምክንያት እናንተም ግዴታ ትምህርታችሁን በሚገባ መከታተል ይኖርባችኋል። ጊዜም ስለዚህ ጊዜያችሁን በአግባቡ ቅድምም እስካሁን የደጋገሙ ነገርኳችሁ ጊዜ ላይ ነው። በቃ አሁን ምን ይሻለኛል፣ ምን ልጠቀም? መጀመሪያ አሁን ያልሆነ ስኬጁል አውጥታችሁ ወይም ፕሮግራም አውጥታችሁ የማጥኛ ፕሮግራም የስራ በዚህ እንደዚህ ቸርች የሚሄድ ካለ ቤተክርስቲያን የሚሄድ ካለ ወይም መስጊድ የሚሄድ ካለ በስንት ሰዓት ላይ ማንኛውንም እንቅስቃሴያችሁን እንዴት እንደምታወጡም ደግሞ በሚቀጥለው ቪዲዮ እሰራላችኋለሁ። እያንዳንዱ መስራት አለባችሁ። ሁሉም በፕሮግራም ከሆነ 100 ስራ መስራት ትችላላችሁ። ቀላል ነው። ምን ኖርማል ነው። በፕሮግራም ማችሁ ግን ፕሮግራም ስታወጡ ደግሞ ያችሁን ሰዓት እንዲያጠፋባችሁ ትታገላላችሁ። ግን ለምሳሌ በእኔ ከዛሬ እንዲህ አይነት ትምህርት አጠናለሁ ብላችሁ 24 ሰዓቱን ለአንድ ትምህርት መስጠት ተገቢ አይደለም። በጣም ጥሩ። ለአንድ ትምህርት ብቻ መስጠት ምንም ያፈዛችኋል፣ አእምሯችሁ ይደብራችኋል። አሁን ምሳሌ ሃይስኩል ከነበረውና ካሁኑ ማንኛውም ይሰለቻቸዋል። ሃይስኩል መምህራኑ ሲቀያየሩ በየጊዜው በየ40 ደቂቃ ኖርማል ነበር፣ አይሰለችንም፣ ይገባናል። አሁን ግን በጣም ነው እንደኔ እንደማየው ከሆነ የሚያዘገናል። ስለዚህ ቢያንስ አንድ ተማሪ ሲያጠና ወይም አንድ ተግባር ሲሰራ በዛ ቢባል ለ3 ሰዓት በቃ ለ4 ሰዓት ፕሮግራም መስጠት አለበት። በቃ ለ4 ሰዓት ይስጥ። ያው ግን እንደየጊዜው ነው። ግን ፈተና ወቅት ከሆነ የምታድርበት ወቅት ሊኖር ይችላል፣ ኖርማል ነው። ግን ከዛ ውጭ በየጊዜው 24 ሰዓት ከ24 ሰዓት ብትቸክል ምንም የሚያደርግልህ ነገር የለም። እስከ 11 ሰዓት ክላስ ይቸክልሃል። ትወጣና 11 ሰዓት ትበላለህ፣ ተመልሰህ ደግሞ ላይብረሪ ትገባለህ፣ እስከ 8-9 ሰዓት ታድራለህ። ወጥተህ አንተ ይሄ ተማሪ ምንድን ነው የሚያደርገው? ሸምድዶ ቦታ ነው ያለ ምንድን ነው የሚሰራው? ምንም የሚሰራው ነገር የለም። እንደ ጊዜ ነው መሆን ያለባችሁ። ጊዜው ዛሬ ምንድን ነው የሚከተለው? ምን እንዴት እየሄደች ነው ኢትዮጵያ? ዓለምስ ኢትዮጵያ ሳይሆን ኢትዮጵያ እንኳን ወደኋላ ነች። ግን ዓለም እንዴት እየሄደ ነው የሚለውን ማሰብ ይኖርባችኋል። ጊዜን በአግባቡ መጠቀም ይኖርባችኋል ማለት ነው። ከዛ ደግሞ አለመሰልቸት ይኖርባችኋል። አንድ ፕሮግራም አውጣችሁ ያን ያወጣችሁን ፕሮግራም ዛሬስ እንደዚህ ብላችሁ ማቋረጥ የለባችሁም፣ ሰልችታችሁ ማለት ነው። ብዙ ፈተናዎች ያለው ግቢ ላይ እና እነዛን ፈተናዎች ደግሞ በሚገባ መወጣት ይኖርባችኋል። እንግዲህ ነገ ስጋ ለመብላት፣ ነገ ከጥሩ አልጋ ላይ ለመተኛት፣ ነገ ዳቦ ለመመገብ፣ ሁሉም ነገር ለማግኘት ዛሬ ደግሞ ቆሎ መብላት ይኖርባችኋል። ውሃ እየጠማችሁ ጥሩ ምግብ እያጣችሁ መኖር ይኖርባችኋል። የነገውን ህይወታችሁን መቀየር እና አለመሰልቸት ይኖርባችኋል ማለት ነው። ከዛ ደግሞ ከመምህር ጋር ፒስ መሆን ይኖርባችኋል። ከመምህር ጋር የሚጋፈጥ ካለ ውጤቱ ኤፍ ሊያደርገው ይችላል። ያን የሚጠይቀው የለም እና መምህር ጋር ማጣላት አይኖርባችሁም። ፒስ መሆን ይኖርባችኋል። በተለይ ያው ሪፕ ናቸው ፒስ ቢሆኑ ግን ሪፕ ብቻ አይደለም። አንተ ቀረረብ ካለ ክላስ ላይ አንዳንድ ጥያቄዎችን መልስለት፣ ያ መምህር ጋር ትግባባለህ። አንዳንድ ነገርም ፕሮጀክተር ይዞ ሲመጣም ፕሮጀክቱን ተቀብሎ ቢሮ ደስ ተሸኘዋለህ፣ ትግባባዋለህ፣ አንዳንድ ነገሮችን ትጠይቀዋለህ። ከዛ በኋላ በሚያግዘው ያግዝሃል። መምህር ጋር መግባባት ይጠቅምሃል ማለት ነው። ብዙ ተማሪ ግን መምህር ጋር ግባባ ምን ይጠቅማኛል የሚል አለ። ይሄ ግን ኖርማል ነገር አይደለም፣ ተሳስቷል። ከዛ ደግሞ ሌላኛው ጎግል መጠቀም ይኖርባታል አንድ ተማሪ። ጂፒቲ የሚላል ግን ጎግል በጣም ብዙ ነገር ቪዲዮ የሚያመጣልህን ሰርች ላደረከው ነገር በጽሁፍ ካልክ በጽሁፍ ያመጣልህን እና ብዙ ነገር ያመጣልህን ማለት ፈተና ላይ ሳይሆን ስታጠና ግን ጎግል ብትጠቀም በጣም ይጠቅምሃል ማለት ነው። ወይም ይጠቅምሻል፣ ይጠቅማችኋል። ጎግል መጠቀም ይኖርባችኋል። እኔ በጣም ስለጠቀመ ጎግልን እዚህም እንድደርስ ያደረገኝ እሱ ነው። በጣም የጎግል መስራቾችን ላመሰግን በዚህ እወዳለሁ። እንግዲህ በመቀጠል ደግሞ አሁን የምናየው ገንዘብስ እንዴት እንሰራለን የሚለውን ነው። እንግዲህ ገንዘብ ሁለት አይነት የአሰራር ዘዴዎች አሉ። አስጠሊታና መልካም የሚባሉ የገንዘብ አሰራር ዘዴዎች አሉ። አስጠሊታ የምንለው ምን አይነት ነው የሚለውን ስናይ የመጀመሪያው እንግዲህ ሹገር ዳድ የምንለው ነገር ነው። በሹገር ዳድ የሚሰሩ አሉ። ሹገር ዳድ ያው በጣም አስጠሊታ ነው። በጣም እንዳልኳችሁ ያው የአንዱ ወንድዬ ለሴትዬ ነው እዚህ ላይ የሚሰጠው ማለት ነው። የሴትዮዋ ለወንድየው ደግሞ ነግራችኋለሁ ኋላ ምን እንደሆነ በምን አይነት እንደሆነ። እሱ 4,000 ይሰጣል። እሷ ጋር ስላደረ ብቻ ለእሷ ከዛ በኋላ ከውጭ ላልጋ ግብዣ ምናምን ሲል 10,000 ይደርሳል ማለት ነው። እሱን ድረስ ገንዘብ በዛ ሴትዮዋ ተሸክላለች ማለት ነው። ግን በጣም የሚያስጠላ ጉዳይ ነው። ከፈጣሪዋም ጋር ይጣለች ቢቀር ይሻላል። ሌብነት አለ። ሌብነት ደግሞ ምንለው ደግሞ ሌብነት የጫማ ሊሆን ይችላል፣ ስልክ ሊሆን ይችላል፣ ልብሶች ሊሆን ይችላሉ። ይሸጥ አውጥቶ ሊሸጥ ይችላል ማለት ነው። ሰርቆ ያው እዛ መልበስ ስለማይችል አንተ ያው ስለምንኖርበት ማለት ነው።
ግን አንዱ ብዙ የማይፈሩ ግን ሊለብሱትም ይችላሉ፣ እኔ ስላጋጠመኝ ማለት ነው። ሶስተኛ ደግሞ ግርግር በመፍጠር ገንዘብ የሚሰበስቡ ልጆች አሉ። ከውጭ ገንዘብ ተሰጥቷቸው ግርግር በማስነሳት ግቢውን በመበጥበጥ ገንዘብ እሰጥሃለሁ እና እንደዚህ አድርግ በማለት እሱንም የሚያደርጉ ልጆች አሉ። እዛ ወንድዬ ደግሞ ቱጃ በመጥበስ ሊሆን ይችላል። እሱ ደግሞ ለወንድዬ ነው ቱጃ በመጥበስ በተለይ ሎካል ከሆነች በጣም ብዙ ነገር ይጠቀማል ማለት ነው። ከቤተሰብ እየተመላለሰች ብዙ ነገር ተጠቅመዋለች ማለት ነው። የተለያየ ምሳሌ ማርንም ሊሆን ይችላል። ያው እንዲያውቋቸው ምግቡ ያን ያህል ደስ ስለማይል የካምፓስ ምግብ ወይም ለውዝ ሊሆን ይችላል። የተለያዩ ነገሮች ወይም ትንሽ ሻይም ግብዣም ሊሆን ይችላል። ሰው ምግብ ትችላለች ሎካል ከሆነች በተለይ እና እንደዚህ ነገር አለ። ከዚያ መልካም የሚባል ነገር ሰው የሚባለው እንዴት ነው? ሌላኛው ግን በጣም የሚያስጠላ ነው። በዚህ ባይሆን ጥሩ ነው። ይህን የምትከተሉ ያው አጠቃላይ ያለው ነገር ላስጎበኛችሁ በምፈልግ ነው እንጂ ይሄ ላነሳው አልፈልግም ነበር። መልካም የሚባሉ አሉ። ንግድ ነው መጀመሪያው። ይህ ንግድ ምንድን ነው? እንዴት ነው የምንነግደው? የተለያዩ ንግድ ዘዴዎች አሉ። ያስጠጓችሁ የመጀመሪያው ግን ሻይ ቤት ከፍቱ ግቢ ውስጥ በጣም ምርጥ ነገር የሚባል ገቢ ነበር። ግን እሱን ትንሽ አሁን እንደባችሁ ስልጣኔሽን ስለሚያስፈልጋችሁ ያ ስልጣኔሽን መግባት ስለማይቻል ሌሎች ንግዶችም አሉ። የተለያዩ ካርዲ አለ። በሞባይል መሸጥ ትችላችሁ። ቴሌግራም ግሩፕ ፈጥራችሁ የታይ ስልኩ ሊሆን ይችላል፣ ሰምዝ ሊሆን ይችላል። የተለያዩ ነገሮች መነገድ ትችላላችሁ። ተማሪ ግቢ ላይ በጣም ብዙ ነገር መስራት የሚቻልበት ነው እና ካልቻላችሁበት የሚሰራበት ነገር ነው ግቢ ላይ። ከዛ ቸካይ ከሆንሽ የተለያዩ ስራዎች መስራት ትችላለች ማለት ነው። ትችላለህ። በጣም ቸካይ ማለት አጥኒ ጀግና ተማሪ ከሆንክ አሳይመንትን ስዕል ሊሆን ይችላል። ጭራሽ ኢንጂነሪንግ ግቢ ላይ በጣም መስራት ትችላለህ። ስዕልን በመሳል ምናምን የምትችል ከሆነ አሳይመንትን በመስራት ፈተና ደግሞ በማሰራትም ቸካይ ከሆንክ ይገፉልሃል እና በዛ ታገኛለህ ማለት ነው። ሌላስ እንዴት ነው? ዝግጅት በማዘጋጀት ሊሆን ይችላል። የተለያዩ ዝግጅቶች በማዘጋጀት ምሳሌ ወደ ገዳም የሚሄዱ ሰዎች እነሱ ጋር በመሄድ ሪስክ ወስደህ የተለያየ ነገር ወዲያውም ገዳም ቢሆን እያከበርክ ወዲያውም ደግሞ ገንዘብ ተሰበስባለህ ማለት ነው። ሽያጮች ነገር እየሸጥክ የተለያዩ ሽያጮች አሉ። ሰሚዛ ሊሆን ይችላል ወይም እንግዲህ የተለያዩ ነገሮች አሉና እነሱን መሸጥ ትችላላችሁ። ከስልጣኔሽን የምትለው ደግሞ በሰዋ ትንሽ ስራም ቢበዛ ትንሽ ደግሞ የኪስ ነገር ይኖረዋል ማለት ብዙ ስራ መስራት የሚችሉ ሰዎች ከሆናችሁ ግን ይሄ ትንሽ ይከብዳል። ብዙም ስራ የሌለባችሁ አንድ ዲፓርትመንት ብቻ ከሆነ ግን ኖርማል ነው ማለትም ስልጣኔሽን ስብሰባ ምናምን ሲኖረው ወይም የሚኒ ሚዲያ ተቆጣጣሪ ከሆናችሁ ወይም ተማሪ ህብረት ከሆናችሁ ትንሽ ነገር የኪስ ሸወርጥ ነገር ይኖረዋል ማለት ነው። ኖርማል ወርክ የምንለው ነገር ደግሞ አለ። ይሄ ደግሞ እንግዲህ እንትን ሊሆን ይችላል፣ ሊስትሮ ሊሆን ይችላል፣ ወይም የተለያዩ ስራዎች ሊሆን ይችላሉ። እነሱ በዚህ ማግኘት ይቻላል ማለት ነው። ዋነኛውና አሁን ደግሞ ቢዝነስ አይዲያውስ እንዴት ማግኘት የሚችለው የሚለውን ብዙ ነገሮች ያለ ኦንላይን ላይ ስልክ አለ። የሌላችሁ ግን ያፋችሁን ሁላ መስራት ትችላላችሁ። ስልክ ያላችሁ ደግሞ ስማርት ስልክ ያላችሁ አንደኛ እኔ መጀመሪያ በጣም ጥሩ የሚባል ስራ አለኝ። እኔ የምሰራው እኔ እስካሁን ህይወቴን የቀየረኝ ስልጠና አእምሮ ማይንድ ሴትንም የሚቀይር ነው። እሱን በዚህ በቴሌግራም አካውንት አለ። በዚህ እኔን ማግኘት ትችላላችሁ፣ ማናገር ትችላላችሁ። እኔ ጋር መስራት የሚፈልግ ካለ በዚህ ባለው ካለበለዚያ ብዙ ነገሮች አሉ። ምሳሌ አሁን ትንሽ የወደደን ኤክስፕረስ ላይ ካስመጣችሁ እሱን መነገድ እዚህ ምሳሌ 4000 የሆነ እቃ በዛ 1000 እስከ 1500 ስለሚገኝ እሱ እየመጣችሁ መነገድ ትችላላችሁ ማለት ነው። እንደገና ብዙ ኦንላይን ስራዎች አሉ። ትንሽ ጊዜ ይፈጃሉ፣ ግን ካዛ በኋላ እኔ ጋር አብረን ብንሰራ እናርጋለን። እኔ በጣም ደስ ነው የሚለኝ ሰው መርዳት፣ አብረን እየተረዳዳን እናርጋለን ማለት ነው። በዚህ ባለው በእኔ የራሴ አካውንት ነው። ግሩፕ ላይ ባለው በዩቲዩብ ግሩፓችን ካላችሁ በዚህ አለ። ደስ ባላችሁ ገብታችሁ ወይም ፕሮፋይል ላይ ማስቀምጥላችሁ ያለው የቴሌግራም አካውንቴን በዛ ማግኘት ትችላላችሁ ማለት ነው። እኔን ሰላም ሁኑልኝ። የምፈልጉት ነገር ሊሰራላችሁ የምፈልጉ ነገር አለ ኮሜንት ላይ አስቀምጡልኝ። በኔክስት ቪዲዮ እንገናኝ። ቻው እያለሁ ሰላም ሁኑ።